ይድረስ ለአጽናፋዊቱም ለአጥቢያይቱም የክርስቶስ ኢየሱስ ጉባኤ ቤተ ክርስቲያን በውጫዊና ውስጣዊ ተግዳሮቶች መካከል እየተናጠች የምትገኝ የክርስቶስ ጉባኤ መሆኑን በክፍል 1 ለማመልከት ሞክሬያለሁ። ውስጣዊ ተግዳሮቶቿ ምን እንደሆኑም ከምን እንደሚመነጩ ደግሞም እንዴት እነሱን ማስተካከል እንዳለብንም ባጭሩ ለመቃኘት ሞክሬያለሁ። አሁን በክፍል 2 የምንመለከተው ውጫዊ ተግዳሮቶች የምንላቸው ውጫዊ በፊት ለፊቷ ቆመው ግብግብ የገጠሟት ነገሮች ምንድናቸው ብለን የሚለውን ነገር አብረን እንድናስብ እፈልጋለሁ። ተግዳሮቶቿ ብዙ ናቸው፣ ቆጥረን አንጨርሳቸውም። ነገር ግን ለዚህ መልእክት በጣም አንገብጋቢ አጀንዳ ሆኖ ያገኘሁት ድህረ ዘመናዊነትና ከእሱ ጋር ተያያዥ የሆነ የሀሳብ መስመር ወይም ተግባር አለ ወይም ንቅናቄ አለ። እሱን እንመለከታለን። ድህረ ዘመናዊነት ምን ማለት ነው? ድህረ ዘመናዊነት እና ዘመናዊነት ያላቸው ትስስር ምን ይመስላል? አራማጆቹስ እነማን ናቸው? የሚሉ ጥያቄዎች ይነሳሉ። በዚህ ሁለተኛ መልእክት ላይ እንግዲህ ዘመናዊነት፣ ድህረ ዘመናዊነትን እናያለን። ዘመናዊነትን ስናነሳ ያው ሳይንስና ቴክኖሎጂ የሰውን ልጅ ኑሮ በእጅጉ እንዴት እንደቀየረው እናስተውላለን። በጣም ከባዱን እንዳቀለለለት፣ ሩቁን እንዳቀረበለት የምንመለከተው የምንረዳው ነገር ነው እና በዘመናዊነት ምክንያት ወይም ደግሞ ዘመን እየዘመንን ዓለም እየተሻሻለ ሲሄድ የተፈጠሩ በጣም ለሰው ልጅ መልካም የሆኑ ነገሮች አሉ። ይሄም መዘንጋት ወይም መካድ አንችልም። ነገር ግን ከነዚህ ሁኔታዎች በተጓዳኝ የጎንዮሽ ጠንቆች እንደሚባሉ ሳይድ ኢፌክትስ የምንላቸው በጣም ብዙ ነገሮች አሉ እና ጥቅሞቹንና እነዚህን የጎንዮሽ ጠንቆችን አመዛዝነን ካልተጠቀምን በስተቀር ልክ አባቶቻችን ወይም ደግሞ አበው እንደሚሉት አሳን መብላት በብልሃት ይሉ የለ። ልክ እንደሱ ባለ መንገድ ሳይንስን ቴክኖሎጂን መጠቀም ካልቻልን ከጥቅሙ ይልቅ ጉዳቱ ሕይወታችንን ሊያፈርስ እንደሚችል ማሰብ አያቅተንም። ምክንያቱም አሁን የምንገኝበት እውነታ እሱ ነው። በብዙ አቅጣጫ ተጠቅመናል። ደግሞም በብዙ አቅጣጫ ሕይወታችን ተጽዕኖ ወይም ደግሞ ተግዳሮት እንደገጠመው የምናይ ይሆናል ማለት ነው። ስለዚህ ያው ቅድም እንዳልኩት ሳይንስና ቴክኖሎጂ የሰውን ልጅ ሕይወት በእጅጉ ቀይረዋል። የሳይንሳዊ ምርምር ትሩፋቶች የሆኑ እልፍ አላፍ የቴክኖሎጂ ውጤቶች የሰውን ልጅ ሕይወት ስር ነቀል በሆነ መልኩ በበጎ ቀይረውለታል። ቅድም ለማለት እንደሞከርኩት ጨለማውን አብርተውለታል፣ ድካሙን አቅልለውለታል፣ በሽታውን ቀንሰውለታል፣ ጤናውን አብዝተውለታል። ሰፊዋን ዓለማችንን ወደ አንዲት መንደርነት የቀየሩ ታላላቅ ተግባራት ተፈጽመዋል። ለዚህ እግዚአብሔርን እናመሰግናለን። ብሩህ አእምሮ የሰጣቸው ሰዎችን እያስነሳ የሰው ልጅ ሕይወት ስለቀየረ ጌታን እናመሰግናለን። በብዙ ዋጋ ደግሞ ሰውን ለመጥቀም ሕይወታቸውን መስዋዕት አድርገው ስለደከሙ ሳይንቲስቶች፣ ፈላስፎች እና የምርምር ሰዎች እነሱንም እናመሰግናለን። ይሁንና ያው ከስልጣኔ ጋር ተያይዘው የሚመጡ ብዙ ነገሮች አሉ። ለምሳሌ የተቋማት ምስረታ፣ የብሔር መንግስታት ምስረታ፣ የህግ ስርዓት መቆም፣ የፍርድ ቤቶች መቋቋም፣ የገንዘብ የኢኮኖሚ ስርዓት መዳበር፣ የካፒታልና ኢንዱስትሪ መስፋፋት፣ የዘመናዊ ተቋማት ማበብ፣ ይሄ ሁሉ የሰውን ልጅ የኑሮ ጫና አቅልሎለታል። ጥረት ግረቱን አቅልሎለታል። 24 ሰዓት ሙሉ ለዕለት ኑሮ ሲማስን ከመዋል ተቆጥቦ ቁጭ ብሎ ማሰላሰል የሚጀምርበትን ምቹ ሁኔታ ፈጥሮለታል። ስለዚህ አሳቢዎች ተነስተዋል፣ ፈላስፎች ተነስተዋል፣ ማህበረሰብ አንቂዎች ተነስተው የሚያቀብሉትን ሀሳብ በእነዚህ ሀሳቦች ላይ ተመስርቶ ራሱም በመመራመር ያኗኗር ዘይቤውን የመቀየር ትግል በጣም በከፍተኛ ደረጃ እየተካሄደ ነው እና በተለይ ከሳይንስ ጋር በተያያዘ እነዚህ ንቅናቄዎች ሲደረጉ ዓላማ የሚደረገው ውጫዊ ስልጣናት የሚባሉ አሉ። ሁላችሁም እንደምታውቁት ተፈጥሮ በሰው ላይ ስልጣን ነበረው። ሳይንስና ቴክኖሎጂ እነሱን ነገሮች ነው እያቀለሉ የሄዱት። ሃይማኖት በሰው ልጅ ላይ ስልጣን ነበረው፣ አሁንም አለው።
ባህል በሰው ልጅ ላይ ስልጣን ነበረው፣ አሁንም አለው። ስለዚህ የዘመናዊ የሆንን ስንሄድ ሰውን ከውጫዊ ስልጣናት ከሚባሉት ከተፈጥሮ ከሃይማኖትና ከባህል ተጽዕኖ አላቆ ነፃ ማድረግ እና ወደ ራሱ ውስጣዊ ስልጣን እንዲመለስ ወይም ደግሞ በምክንያዊነት ላይ የተመሰረተ ስልጣን እንዲመሰረት ለዛ ስልጣን ብቻ እንዲገዛ እናደርጋለን የሚል ሀሳብ ነው እንግዲህ የሚቀነቀነው። እና እነዚህ ሀሳቦች ምናልባት ድህረ ዘመናዊነትና ዘመናዊነትን አንድ ላይ አይተን ፈልቅቀን ሁኔታውን ለመገንዘብ እንችላለን ብዬ አስባለሁ። እና ዘመናዊነትና ድህረ ዘመናዊነት ያው ነጣጥለን ማየት አንችልም። ዘመናዊነት ከሌለ ድህረ ዘመናዊነት የለም። ዘመናዊነትን ቅድመ ዘመናዊነት ከሚለው ነጥሎ ማየት ይከብዳል። ስለዚህ ድህረ ዘመናዊነትን የበለጠ ለመገንዘብ ምንድን ነው ዘመናዊነት የሚለውን ነገር በጣም ማሰብ ያስፈልጋል። ስለ ዘመናዊነት ሲታሰብ ለመጀመሪያ ጊዜ ሀሳቡ ብቅ ያለው በ4ኛው መቶ ክፍለ ዘመን እንደሆነ ይታሰባል። ክርስትና ራሱን ከተፈጥሮ እምነት ለመለየት ጥረት ባደረገበት ዘመን ዘመናዊነት ማቆጥቆጥ መጀመሩን የግራ ቀኝ ሀሳቢዎች ይቀበሉታል። ይህ ክፍለ ዘመን የመታጠፊያ ነጥብ ጥግ ነው ተብሎ ይወሰዳል። ፓይቮታል ተርኒንግ ፖይንት የምንለው ማለት ነው። እና በዛ ጊዜ የክርስትና እምነት ከዛ ቀደም ባሉት ጊዜያት ስደት ያዋክበው የነበረ በጣም ጥቂት በቁጥር ጥቂት የሆነ ብዙ ግፍ ብዙ በደል ይፈጸምበት የነበረ ህብረተሰብ ነው ክርስትናን እምነት ይከተል የነበረ። ሁላችንም የቤተ ክርስቲያን ታሪክን ስናነብ እናያለን። በተለይ ከ313 ዓመተ ምህረት በፊት ማለት ነው። ነገር ግን በዚህ በ312 ወይም በ313 እስከ 380 ያለው ዓመት ደግሞ ክርስትና ስር ነቀል በሆነ መንገድ የተቀየረበት ጊዜ ነው እና በዚህ ጊዜ ነው ዘመናዊነት ጥንስሱ ተጠንስሷል የሚባለው። ይሄ የዘመናዊነት ጥንስስ ነገር ግን ተደላድሎ መቼ ቆመ የሚለውን ስንጠይቅ ከ1900 እስከ 1960 ባሉት ወቅቶች ላይ እንደሆነ ብዙዎች ይስማማሉ። ይሄ ዘመናዊነት ምንድን ነው እሱ ያነገበው ሀሳብ ብለን ስንል ጽንሰ ሀሳቡ አሁን ያለው ዘመን ለውጥን መሰረት ያደረገ አስተሳሰብ ላይ የቆመ ሲሆን ድሮ ከነበረው ዘመን ፈጽሞ የተሻለ ዘመን ነው ብሎ የሚፈክር የአስተሳሰብ ዘይቤ ወይም የአስተሳሰብ ፓተርን ይዞ የመጣ ንቅናቄ ነው ዘመናዊነትን ስናስብ ማለት ነው። ምናልባት ይህን በሁለት አቅጣጫ ማየት ይቻላል። አንደኛው በጊዜ ገደብ ነው። ሁለተኛ ደግሞ በጊዜው ገደብ ውስጥ የሚነሱ የአስተሳሰብ ዘይቤዎች አሉ። ከነሱ አንጻር ዘመናዊነትን መገምገም እንችላለን። እና ይሄ ንቅናቄ ሲነሳ ያቀነቅን የነበረው ሀሳብ ወይም እንደ ቁልፍ ሀሳብ ይዞ እንደ መሪ ሀሳብ ይዞ ወይም ደግሞ ለሕዝብ እንደሚሰጠው ተስፋ ልክ አሁን አንድ አዲስ ሀሳብ ሲመጣ ይሄንን በማድረግ የተሻለ ሕይወት እሰጣችኋለሁ እንደሚል ማለት ነው። እና ዘመናዊነት ለሰው ልጆች የሰጠው ተስፋ ተብሎ የሚታሰበው የሰው ልጅ ምክንያዊ አሰላስሎት ላይ ተመስርቶ በሚገኝ እውቀት አማካይነት እንደ ሃይማኖት፣ አጉል ባህልና ትውፊት ካሉ ውጫዊ ስልጣናት ራሱን በራሱ ነፃ ሲያወጣ የተሻለ ኑሮ መኖር ይችላል። ስለዚህ ይህንን በመስጠት ሰው የተሻለ ህይወት እንዲኖር አደርጋለሁ በሚል ነው የመጣው እና የግለሰብ ነፃነትን አውጆ ነው የመጣው። በሌላ በኩልም ደግሞ የሳይንስና ቴክኖሎጂ እድገት በማምጣት ያው የህብረተሰቡን ኢኮኖሚያዊና ማህበራዊ ህይወት አሻሽላለሁ የሚል ብሩህ ተስፋ ሰጥቷል። የእድገት ብልጽግና ሰጥቷል ለህዝቡ። እና እንግዲህ ይህንን ሁኔታ ዘመናዊነት እያቀነቀነ በማህበረሰቡ ውስጥ ሲመጣ ተቀባይነት የማግኘቱ እንትን ምን ያህል እንደሆነ መገመት ይቻላል። ይሄ ምክንያታዊ ማህበረሰብ ግንባታ የመስራት ሂደት እንደመሆኑ መጠን ይሄ ዘመናዊነት ማለት ነው ድንገት ዱብ ያለ ሁኔታ ሳይሆን ከእርሱ በፊት ከነበሩት ዘመኖች በሙሉ በተለይ ደግሞ ከዘመነ ትንሣኤ እንዲሁም ዘመነ አብርሆት ጋር ቁርኝት አለው ሲሉ የተለያዩ ምሁራን ያው ይተነትናሉ። እና ዘመናዊነት ምንድን ነው የሚለውን ነገር ስናስብ እንግዲህ ዘመናዊነት በመሰረቱ ሁለንተናዊነትን ከፍ ከፍ እያደረገ መለያየትን፣ አንጻራዊነትን፣ ዘረኝነት ውጉዝ ከማሪዎስ ናቸው ብሎ የሚያስብ አይነት
የሀሳብ ዝንባሌ ወይም የህይወት ዘይቤ ነው ዘመናዊነት። ስለዚህ ስለ ዘመናዊነት እንግዲህ ስናነሳ ይህንን ሀሳብ በተለይ ደግሞ ከውስጡ ተፈልቅቀው የወጡ 4 ጽንሰ ሀሳቦች አሉ። ዘመናዊነትን በደንብ ስንረዳ ለመረዳት ስንፈልግ ልንጠቀምባቸው የሚገቡ ማለታችን ነው። ራሱ ዘመናዊነት የምንለው አለ። ይሄ ዘመናዊነት ምንድን ነው? እንግዲህ ቅድም እንዳልኩት ስልጣን ከውጫዊ ሁኔታዎች ይልቅ ወደ ውስጣዊ ምክንያታዊነት መቀየር አለበት የሚለው ነው በዋናነት። መዘመን የሚለው ይሄ ሞደርናይዜሽን የሚባለው አለ። የዘመናዊነት ሀሳቦች እንደ ሳይንስ፣ ቴክኖሎጂ፣ ኢኮኖሚ እድገት በቁሳዊ መልክ ሲከሰቱ የሚታይበት ሁኔታ ነው ይሄ ዘመናዊነት የምንለው። ሌላው ደግሞ ሞደርኒዝም የምንለው አለ። ይሄ ደግሞ ስልጣኔ በቁሳቁስ ብቻ ሳይሆን የሰው ልጅ ትክክለኛ ውስጣዊ ማንነቱን እንዲገነዘብ የስነ ውበትና አርት ንቅናቄ ያስፈልጋል የሚል ሀሳብ ነው። እነዚህ ትልልቅ ሀሳቦች ናቸው። አልነካቸውም፣ ግን እንዲሁ ፍንጭ ሰጥቼ ለማለፍ ነው። እንዲሁም ራሱ ድህረ ዘመናዊነት አለ። ድህረ ዘመናዊነት እንግዲህ ወደ ዓለም ይዞት የመጣው አዲስ ያስተሳሰብ ጉዳይ ቋሚ እውነት የለም የሚል ነው። አንጻራዊነትን በተለይ ዳር የያዘ ጥግ የያዘ አንጻራዊነትን ለዓለም እያስተዋወቀ የመጣ ሀሳብ ነው ማለት ነው። እንግዲህ እነዚህ በአጠቃላይ ዘመናዊነትና ድህረ ዘመናዊነትን ስንረዳ ሀሳቡን እንዲሁ ፈልቀቅ አድርገን ማየት እንድንችል ፍንጭ እንደ መስጠት ያክል ናቸው። እነዚህ ዘመናዊነት እንዲዳብር ያደረጉ ሰዎች አሉ። የዘመናዊነት አባቶች የሚባሉ ሰዎች አሉ። በተለይ የጀርመን ፈላስፎች ብዙዎቹ ከዚህ አንጻር የዘመናዊነት ሀሳብ አቀንቃኞች እንደነበሩ ይታወቃል። ነገር ግን ደግሞ በተለይ ጆርጅ ዊልሄም ፍሬድሪክ ሄግል እና ፍሬድሪክ ኒቼ የሚባሉት ፊት አውራሪዎቹ ናቸው ተብሎ ይታሰባል። እንግዲህ ይሄ የዘመናዊነት ሁኔታ ያስከተለው ወይም ደግሞ ያሳደረው ተጽዕኖ ነበረ ማለት ያሳደረው ስጋት በተለይ እዚህ የምዕራባዊ ዓለም ህይወት ሁኔታ በወቅቱ የነበረው ነገር ሕክምና የሚያሻው መሆኑን የሚያመለክት ሀሳብን ፍንጭ የሰጠ ሁኔታ አለ። በተለይ ዘመናዊነት እያደገ እየዳበረ ሄዶ ወደ መጨረሻው ደረጃ ሲደርስ ማለት ነው። ከዚህ አንጻር አሁን እነዚህ ፍሬድሪክ ኒቼ ያልነው በተለይ ይህንን ነገር ገምግሞታል በተለያየ መንገድ። ሳይንስ ሄዶ በቀኑ ፍጻሜ ኢአማኒነት ላይ ሰዎችን ይጥላል የሚል ግምገማ ነበረው። ከሰለጠኑት ከሰው ልጅ ካገኛቸው መልካም ነገሮች የተነሳ ለምሳሌ ድሮ ስልጣኔ ባልነበረ ዘመን ሲታመም ወደ ቤተ ክርስቲያን ሄዶ ይጸልይ ነበር። ወደ ጠበል ሄዶ ይጠመቅና ይድን ነበር። ማለት እግዚአብሔርን ይፈልግ ነበር። ግፈኞች ሲያስጨንቁት ወደ ቤተ ክርስቲያን ወደ እግዚአብሔር ሄዶ እንዲፈርድለት ወይ ፍረድ ወይ ፍረድ ወይ ውረድ ወይ ፍረድ እያለ እግዚአብሔርን አምላኩን ይማጸን ነበር። ድርቅ ሲመጣበት ዝናብ እንዲሰጠው ወደ እግዚአብሔር ይጸልይ ነበር። በድሮ ሁኔታ ማለት ነው። እና ሲታመምም ያው ነው። አሁን ግን በዘመናዊነት ሁኔታ ውስጥ ካመመው የሚሄድበት ሆስፒታል ተደራጀለት። ፍትህ ሲዛባበት ሄዶ የሚከራከርበትና መብቱን የሚያስከብርባቸው የፍርድ ተቋማት ተመሰረቱ። እንዲሁም ደግሞ ዝናብም እንኳን በወቅቱ በማይመጣ ጊዜ በሌሎች አማራጮች በኢሪጌሽን በመስኖ ወይም በሌሎች መንገዶች እነዚህን በመጀመሪያ ያደርሱበት የነበሩትን ጉዳቶች መቋቋም ችሏል። ጨለማው ያስጨንቀው ነበር። ነገር ግን ብርሃን ተፈጥሮለት የኤሌክትሪክ ብርሃን በመምጣቱ ምክንያት ህይወቱ ትርጉም አጥቷል። ስለዚህ ይሄ ኒቼ የሚባለው ሰውዬ ሰው እንግዲህ ድሮ ፈጣሪውን ይፈልግ ነበር። ፈጣሪው ማዕከል ነበር የህይወቱ። አሁን ይሄ የዘመናዊነት እድገት ካስገኘለት ከነዚህ ትልልቅ ነገሮች የተነሳ ሰው ጀርባውን ለእግዚአብሔር ሰጥቷል፣ እግዚአብሔርን የማይፈልግበት ሁኔታ ላይ ደርሷል የሚለውን ሁኔታ ፕሮሞት ሲያደርግ የተጠቀመበት አንድ ቃል ብዙዎቻችን ምናልባት በተለያየ መንገድ ሀሳቡን ያናድደናል፣ ያበሳጨናል፣ ተጠቅሟል። ያ የተጠቀመበት ሀረግ እግዚአብሔር ሞቷል የሚል ነው። እግዚአብሔር ሞቷል ሲል የእግዚአብሔርን አካላዊ ሞት ለማመልከት ሳይሆን ነገር ግን በእነዚህ በደረሱት ተለዋጭ ዘይቤ ነው። ይሄ እንደ ሜታፈር ማለት ነው።
ተለዋጭ ዘይቤ ነው። በሆኑት እድገቶች የተነሳ ሰው አምላኩን እየተወ ወደ ሳይንስና ቴክኖሎጂ እድገቶች ወደ አበረከቱለት ትሩፋቶች እያተኮረ ነው። ስለዚህ በቀጣይ የሚኖረው ተስፋ ምንድን ነው የሚል ሀሳብን ለማመልከት ይህንን ሁኔታ እንደተጠቀመበት ለማየት ይቻላል። አንዳንድ ንባባት ይህንን ያሳያሉ እና ስለዚህ ይሄ የሚያሳየን ምንድነው? ዘመናዊነት አዎንታዊም አሉታዊም ውጤቶች ማስከተሉን ነው። በአንድ በኩል ሳይንስና ቴክኖሎጂ የሰውን ልጅ ሕይወት በእጅጉ መቀየራቸው እሙን ነው። በሌላ በኩል ደግሞ ለሰው ልጅ በጎነት እንዲውሉ በሳይንስ ምርምርና ስርጸት የተገኙ የአእምሮ ፍሬዎች ለስግብግብ ዓላማ ለሰው ልጅ የስግብግብ ዓላማ ስራ ላይ ውለው ዓለምን ለሰቆቃ፣ እንግልት፣ እርስ በርስ ግጭት፣ የማያባሩ ጦርነቶች የዳረጉ ክፉዎች ባደረሱት ውድመትም የጥቃት ሰለባ የሆኑ ማህበረሰቦች ስልጣኔ ለምን ምን ያደርግልናል ብለው ወደ ቁዘማ፣ ወደ ትካዜ፣ ወደ ተስፋ ቢስነት፣ ቀቢጸ ተስፋ እንዲወድቁ ያደረገበት ሁኔታ አለ ማለት ነው። ስለዚህ እነዚህ አሉታዊ ሁኔታዎች ለድህረ ዘመናዊነት መጸነስ ትልቅ ለም ምድር ሆነውለታል፣ የለመለመ ማፍሪያ ቦታ ሆነውለታል የሚለውን ነገር እናነሳለን ማለት ነው። እዚህ ላይ እንግዲህ ድህረ ዘመናዊነት እነዚህን ሁኔታዎች የተመለከቱ ሰዎች የቀመሩት ፍልስፍና ነው። እኔ ፍልስፍና ነው ብዬ ነው የማስበው፣ ወይም የፍልስፍና ንቅናቄ ነው። ይህም ደግሞ አንድ ሌላ ከሱ በፊት የሚመጣ ስርዓትን ለመመስረት ለዛ ስርዓት መሬትን ለማዘጋጀት እንቅስቃሴ ያደረገ የፍልስፍና አቅጣጫ ነው ብዬ እወስዳለሁኝ እና ይሄ ከቃሉ እንደምንገነዘበው ድህረ ዘመናዊነት ማለት ድህረ ከግዕዝ ነው በኋላ ማለት ነው። ከዘመናዊነት በኋላ የሚል ፍቺ ነው ያለው። ፖስት ሞደርኒዝም ነው የእንግሊዝኛው የሚለው እና ከድህረ ዘመናዊነት በኋላ ወይም ከዘመናዊነት በኋላ ምንድን ነው የመጣው ብለን ስንል ይሄ እንግዲህ በ20ኛው ክፍለ ዘመን መገባደጃ ገደማ በፍልስፍና ለመሬት ላይ የበቀለ ምሁራዊ፣ ባህላዊ፣ ጥበባዊ ንቅናቄ ነው ተብሎ ይታመናል። ድህረ ዘመናዊነት በምዕራቡ ዓለም ፍልስፍና ማህፀን ውስጥ አድሮ ተወልዶ ራሱን አዋላጁን ፍልስፍና የበላ ወይም ደግሞ የቆመባቸውን ያ ፍልስፍና የቆመባቸውን ነባሩ ፍልስፍና የቆመባቸውን ለዘመናት ጸንተው የቆዩ መሰረታዊ የሀሳብ ምሰሶች እንደ ሁሉን አቀፍ እውነቶች አሉ፣ ነባራዊ ሁኔታ አለ፣ ታላቁ ሀተታ የምንለው ነገር አለ የሚሉትን ማህበረሰብ አስተሳስረው የኖሩ ታላላቅ ትርክቶችን የናደ ነው፣ ያናጋ ንቅናቄ ነው። የዚህ ንቅናቄ አመንጮቹ ቀደምት የሆኑ አቀንቃኞቹም ፈረንሳውያን አሳቢዎች ናቸው ተብሎ ይታሰባል። በስም ከሚጠቀሱት እንደ ቁልፍ ሰዎች ተደርገው በዚህ ጉዳይ ላይ ከሰሩ ሰዎች ከሚጠቀሱት መካከል እንደ ሚቼል ፉኮ፣ ዣክ ዲሬዳ እና ዣን ፍራንሷ ሊዮታርድ የሚባሉ ሰዎች ይገኙበታል። እንደውም ድህረ ዘመናዊነት ምንድን ነው የሚለውን ትርጉም ሲፈለግ ጥሩ ትርጉም ሰጥቶታል የሚባለው ይሄ ሊዮታርድ የተባለው ፈላስፋ ነው። እሱም ምንድን ነው ያለው? ድህረ ዘመናዊነትን ሲተረጉመው በታላላቅ ትረካዎች ላይ እምነት ማጣት ነው አለው። ፖስት ሞደርኒዝም ኢዝ አን ኢንክሬዲዩሊቲ ቱዋርድስ ዘ ግራንድ ናሬቲቭስ ነው ያለው እና ስለዚህ ድህረ ዘመናዊነት ታላላቅ ትረካዎች ላይ እምነት ካጣ እነዛ ትረካዎች የሉም ወይም በሌላ ትረካዎች መቀየር አለባቸው ብሎ የሚያቀነቅን አስተሳሰብ ነው ማለት ነው። ከዚህ አንጻር እንግዲህ ከዘመናዊነት በኋላ እውን ስለሆነ ክስተት ያው ስንነጋገር ኦኬ፣ ከዚህ ካየነው ዘመናዊነት ወዴት ነው ይሄ ክስተት ይዞን የሚሄደው የሚልን ሀሳብ ማንሳታችን አይቀርም። ስለዚህ ምን ይዞ ነው የተነሳው ይሄ ድህረ ዘመናዊነት ብለን ስንል ሉላዊ በሆነው ዓለም ውስጥ ምንም እንኳ ሳይንስና ቴክኖሎጂ ቢያድግም የግለሰብ ነፃነት የተረጋገጠ ቢመስልም ቁሳዊ ብልጽግና ሞልቶ ቢትረፈረፍም ህይወት ለሚሏት ነገር ትርጉም ሊሰጣት አይችልም፣ እንደውም ትርጉም የለሽ እንድትሆን አድርጓታል ብሎ በዘመናዊነት ላይ የተነሳ ሀሳብ ነው ማለት ነው። ስለዚህ ዘመናዊነት የሰጣቸው እነዚህ ነገሮች በሙሉ ለህይወት ትርጉም እስካላመጡ ድረስ በተለይ ህይወት ዞሮ ዞሮ ምንም
ወደ ኒሂሊዝም ወደሚባለው ማለት ነው ወደ ትርጉም አልባነት የምትመራ ከሆነ አንድ ሌላ መንገድ መሄድ አለብን በሚል ያነሳል እና የተወሰኑ ነጥቦችን ለምሳሌ ከዚህ አቅጣጫ 3 ነገሮችን ያነሳል። እነዚህም ነገሮች የግለሰቦች ነፃነት የማታ ማታ ወደ ህይወት ትርጉም አልባነት ወይም ኒሂሊዝም ከመጣሉም ባሻገር የማህበረሰቦችን አብሮነት በትኖታል ብሎ ይላል። ሁለተኛው የሳይንስና ቴክኖሎጂ እድገት ቁስ አካላዊ እድገት ብቻ ስለሆነ ብቻውን ለሰው ልጅ ትርጉም ሊሰጠው አይችልም፣ የእሴት ጥያቄዎችን አይመልስም ብሎ ይከሰዋል ዘመናዊነትን። ሌላው ደግሞ ዘመናዊነት ዓለምን የተሻለ እንድንገነዘብና ሌሎች ማህበረሰቦችን እንድናውቅ ያስቻለ ቢሆንም የቅኝ ግዛትና ኢምፔሪያሊዝም አስፈሪ ገጽታዎችን ይዞ መጥቷል። ስለዚህ ነባሩት ትርክት ችግር አለው፣ የችግር መቀፍቀፊያ ጎሬ ሆኗል ብሎ ዘመናዊነትን በመቃወም ነው እንግዲህ ድህረ ዘመናዊነት የመጣው ማለት ነው። ስለዚህ ይሄ ድህረ ዘመናዊነት በዋናነት ምንድን ነው የሚያቀነቅነው ሀሳብ ብለን ስናስብ ነባራዊነትን ወይም ህላዊነትን፣ ማህበራዊ እውነትን፣ ግለሰባዊ ማንነትን አስመልክቶ ዲበ አካል ወይም ሜታፊዚክስ ላይ ያልተመረኮዘ ነገር ግን በዕለት ተዕለት ኑሯችን ውስጥ ከምንጠቀምበት ቋንቋ የሚመነጭ ሌላ አዲስ የዘመናዊነት መሰረት መጣል አለብን የሚል ድምዳሜ ላይ ነው የደረሰው። ይሄ ማለት ምን ማለት ነው? በዘመናዊነትም ሆነ ከዛ በፊት የነበረ በተለይ ደግሞ ይሄ ሜታ ናሬቲቭ የሚባለው ወይም ደግሞ ታላቁ ሀተታ ወይም ታላቁ ትርክት የሚባለውን ይህችን ዓለም የፈጠረ የሚገዛ የሚያስተዳድር መለኮታዊ ኃይል አለ ብሎ የሚለውን ጨርሶ ከመንገድ የሚያስወግድና በሰው ማንነት ላይ የሚመሰረትን የዘመናዊነት ስርዓት አመጣለሁ የሚል ነው ማለት ነው። ይሄ የድህረ ዘመናዊነት የተነሳበት እንትን ማለት ነው። ስለዚህ ይህን ጉዳይ ስናስብ በጣም እንትን ያስፈልገዋል ማለት በጣም መጠንቀቅ ያስፈልገናል። ቀላል ነገር አይደለም። ይሄ የድህረ ዘመናዊነት ብዙ ሰዎች ሲያሞካሹ ሲያደንቁ አያለው። ነገር ግን ያን ያህል የምናደንቀው ግን እንዳልሆነ ወይም በአድናቆት ተመስጠን በሱ ሀሳቦች ተይዘን ተጠራርገን እንደ ድንገተኛ ደራሽ ወንዝ ይዞን እንዳይጠፋ ቆም ብሎ መመልከት በጣም አስፈላጊ እንደሆነ አበክራለሁ። ቅድም አንድ የተጠቀምኩበት ሀሳብ አለ። አሳን መብላት በብልሃት የሚለው የአበውን ምሳሌ ማሰብ ይኖርብናል። ድህረ ዘመናዊነት ዘመናዊ የሆነ ከዘመናዊነት የሚለይ ዘመናዊ ህይወትን ለመገንባት ነው የመጣው። ነገር ግን ሂደቱን ስንመለከት ደግሞ በጣም አስጊ የፍልስፍና አስተሳሰብ ይዞ እንደመጣ ማየት እንችላለን። ኦኬ፣ ይሄን ካልክ ታዲያ ምን ይሁን ምን እናድርግ ታዲያ ተብሎ ሲጠየቅ የሚያነሳው የመጀመሪያው ሀሳብ በጣም በሚገርም በሚያስደነግጥ ሁኔታ ለምንም ነገር ቢሆን በዚህ ዓለም ላይ አንድ ወጥ ወይም ቋሚ መለኪያ ወይም ስታንዳርድ የምንለው ሊኖር አይችልም ብሎ ነው የሚደመድመው። ይሄ ማለት ምን ማለት ነው? ሁሉም ነገር አንጻራዊ ነው ብሎ ነው የሚያነሳው። ቋሚ እውነት፣ ቋሚ እውቀት፣ ቋሚ እምነት፣ ቋሚ ባህል፣ ቋሚ የህይወት እሴት የሚባል ነገር የለም። አትጃጃል፣ አንጻራዊ ነው የሚል ነገር ያነሳል። ይሄ ምን ማለት ነው? ለቤተ ክርስቲያን ማሰብ አለብን። አንዳንዴ አሁን ይሄ ምን ይጠቅማል? ዝም ብለህ ጊዜያችንን የምትፈጅበት ልትሉ ትችላላችሁ። ግን እነዚህ ሀሳቦች ውስጥ የተቀመጠው አደጋ ምን እንደሆነ ይሄ ምንድነው? በሬት የተለወሰ ማር፣ በማር የተለወሰ ሬት ይቅርታ፣ ዝም ብለን ከወሰድነው ሊጎዳን እንደውም ሊያፈራርሰን ስለሚችል በጣም መጠንቀቅ ስላለብን ነው። ታዲያ መለኪያ ምን እናደርግ? እንዴት መለኪያ በማይኖሩበት ሁኔታ ውስጥ እንኖራለን ብለን ብናስብ ድህረ ዘመናዊነት የነገር ሁሉ መለኪያ መኖር ካለበት ሰው ነው ብሎ የጥንት እነ ፕሮታጎረስ የሚባሉ እነዚህ ሶፊስት የሚባሉ ፈላስፎች ያቀነቅኑ የነበረውን ሀሳብ ይዞ መጥቷል። ማን ኢዝ ዘ ሚዠር ኦፍ ኦል ቲንግስ ብሎት አርፏል ይሄ ሀሳብ። ስለዚህ ሁሉም ባህሎች እንደ ሰውየው እንደ ሁኔታው ትክክልና እኩል ናቸው። ጎጂ ባህል ብሎ ነገር የለም። የተለየ ጠቃሚ ባህል ብሎ ነገር የለም።
ያንተ ባህል ለራሱ ትክክል ነው፣ የዛኛው ባህልም ለራሱ ትክክል ነው። ሁሉም ሃይማኖቶች ትክክልና እኩል ናቸው። ወደ ፈጣሪ የሚወስድ መንገድ አንድ ብቻ ነው ብለህ ብትጮህ አልሰማህም። ማንህና ነው አንተ እሱን የምትለው? ሁሉም እምነቱ ወደ ፈጣሪው ይወስደዋል። እኩል ናቸው፣ ትክክል ናቸው። እንደ ሰው ነው የሚለያዩት የሚለውን ሀሳብ ያነሳል ማለት ነው። ሁሉም ነገር አንጻራዊ ነው። በዚህ ዓለም ላይ ያለ ነገር ስነ ምግባር አንጻራዊ ነው፣ እውነት አንጻራዊ ነው፣ ወዘተርፈ አንጻራዊ የማይሆን ነገር የለም። ይህን እርማችሁን አውጡ ይለናል ማለት ነው። ስለዚህ እነዚህ የመሳሰሉትን መፈክሮች እያስተጋባ ይሄ የፍልስፍና ንቅናቄ ማህበረሰብ ለዘመናት ተጋምዶ የኖረባቸውን ማህበራዊ የትስስር ድሮች በጣጥሷቸዋል። ታላቁ ሀተታ ቅድም ለማለት እንደሞከርኩት ተብሎ የሚታወቀው እውነተኛው ዓለም የሚገኘው የት ነው ለሚለው ቅድመ ጥያቄ ከጥንት ጀምሮ ሲጠየቅ ሲወርድ ሲዋረድ የመጣ ዛሬም የሚጠየቅ ጥያቄ መልስ ሆኖ የኖረው ምን ነበረ? ስነ ምግባርና የህይወት ትርጉም ምንጫችን የሆነ የምንናፍቀውና በቀኑ መጨረሻ ምድራዊ ጉዟችን አክትሞ የምንሄድበት ሌላ እውነተኛ ዓለም አለ የሚለውን እሳቤ ንዶታል። ተረት ነው ብሎታል። ስለዚህ ዘመናዊነት አታስፈልግም በሚል መንገድህን ልቀቅ የሚል አዋጅ በሱ ላይ ያወጀ ይመስላል። እንግዲህ ይህንን አስተሳሰብ ስንመለከት በእኔ አመለካከት ድህረ ዘመናዊነት ቡልዶዘር ነው ብዬ ወስጀዋለሁ። ድህረ ዘመናዊነት ከፊት ለፊቱ የነበሩትን ሀሳቦች የተመሰረቱ መሰረቶችን ሁሉ አፈራርሶ ተከትሎት ለሚመጣው አዲስ ዓለም የመፍጠር ህልም አዲስ ሜዳ እንደማዘጋጀት ማለት ነው። ይሄ ምን ማለት መሰላችሁ? አሁን በዚህ በእኛ ሀገር በኮሪዶር ልማት አማካይነት በጣም አስቸጋሪ የነበሩ አጨናናቂ የነበሩ መንደሮችን እናውቃለን። አሁን እኔ ፒያሳ ሲሄድ ወይም ይሄ ዶሮ ማነቂያ ምናምን የሚባለውን አካባቢ ሳይ ማለት እነዛ ሰፈሮች የነበራቸው ታሪክ የነበራቸው በቃ በህብረተሰቡ ላይ ያሳደሩት ነገር ለሀገር የነበራቸው ነገር እንደተጠበቀ ሆኖ ግን እነሱ ካሉበት ሁኔታ በተሻሉ ነገሮች መተካት አለባቸው ተብሎ ብሎ የሚያምን ደግሞ ጄኔሬሽን ሲነሳ እነሱ ቦታዎች ጸድተው ያን መነሳት ነበረበት። አሁን ዶሮ ማነቂያን ብትሄዱ አታገኙትም። እነዛ የሚያማምሩ መናፈሻዎች ያ በወንዝ አካባቢ የተሰራው ነገር እንደዛ ባለ ሁኔታ እንዲገነባ እነዛ የድሮዎቹ አሮጌ ሰፈሮች ተነስተዋል። ልክ ይሄ ኢሉሚናቲስ ቀደም ሲል የነበሩትን የስልጣኔ ውጤቶች ወይም ደግሞ እነዚህን የምንላቸውን ነገሮች ጠራርጎ ሜዳውን ከሱ ቀጥሎ ለሚመጣው ማለትም አዲስ የዓለም ስርዓት መፍጠር ህልም ደግሞ ይዞ ለሚመጣው የኢሉሚናቲስ እንቅስቃሴ ቡልዶዘር ሆኖ አገልግሏል ወይም እያገለገለ ነው ብዬ አስባለሁኝ። ስለዚህ እነዚህ ነገሮች ወገኖች በጣም ማሰብ አለብን። ቤተ ክርስቲያን ውስጥ ስብከቶች እንኳ ስንሰብክ አንዳንድ ሀሳቦችን እንኳ ስንሰጥ መስመር ለለቀቁ ሰዎች እሱ ያንተ አመለካከት ነው፣ እሱ ያንተ እውነት ነው፣ እሱ ያንተ አስተሳሰብ ነው የሚሉ እኮ ሰዎች በቤተ ክርስቲያን ሞልተዋል አሁን በጣም በሚገርም መንገድ። እና እንዴት አድርገን ነው ተያይዘን እንደ እግዚአብሔር ቃል ህይወትን፣ አገልግሎትን፣ ኑሮን መምራት፣ ህብረታችንን መምራት፣ የእግዚአብሔርን መንግስት የማስፋፋት ተልእኳችንን መቀጠል ያለብን እንዴት ነው? ከነዚህ የፍልስፍና ተግዳሮቶች ፊት ለፊት ነው በአንጻራቸው ቆመን ነው የምንታገለው ማለት ነው። ቤተ ክርስቲያን እነዚህን ውጫዊ ተግዳሮቶች ለመገዳደር መጋደል ይጠበቅባታል። ይሄንን ለመቋቋም እንግዲህ ይሄ በተለይ ድህረ ዘመናዊነትን ውስጣዊ ተግዳሮቶቿንና ትግሎቿን መስመርና ፈርማሲያት የግድ ይሆናል። አሁን በቀጣይ ይሄ የድህረ ዘመናዊነት መንገዱን የጠረገለት የፍልስፍና አመለካከት ምንድን ነው የሚለውን ደግሞ በክፍል 3 እንመለከታለን። ስላደመጣችሁኝ አመሰግናለሁ። እግዚአብሔር ይባርካችሁ።